ዛሬ የምናየው ቪዲዮ የሰው ልጅ ጭካኔ የት ድረስ ሊሄድ እንደሚችል የሚያሳይ ማሳያ ነው። ፍቅር ሲጀምር አብረን እንሆናለን ተባብለው ችግር ሲመጣ ግን ፊቱን አዙሮ የሚሄድ ወንድ ማየት ምን ያህል ያመሃል? በዳኒ ሮያል ቻናል የቀረበው የሩታ ሁኔታ ለማንኛውም ሰው ሆድ ይበላል። አብርሃም በቃይ ብሎ ሲወጣ የጣለው ትዝታን ብቻ ሳይሆን የራሱን ደምና ስጋ ጭምር ነው። ዛሬ የምንነጋገረው ስለ እናትነት መስዋዕትነት ብቻ ሳይሆን ስለ አንድ አባት ግዴለሽነትና ጭካኔ ጭምር ነው። አብርሃም ዛሬ ላይ ቆሞ ጨርሻለሁ ይላል። ምንን ነው የጨረሰው? አብሮ ያሳደገውን ልጅ ወይስ አብሮት የኖረችውን ሴት? እውነተኛ ወንድነት ችግር ሲመጣ ሸሽቶ መደበቅ ሳይሆን ቢያንስ ለልጁ ሲል ኃላፊነት መውሰድ ነበር። መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም። አፉ ባይናገር አይኑ አይደብቀውም፣ አይኑ አይደብቀውም። ነው ይህስ መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም። አፉ ባይናገር አይኑ አይደብቀውም፣ አይኑ አይደብቀውም። ሩታ በቪዲዮ ላይ ስትናገር እሱ መጥቶ በሄደ ቁጥር ቤቱ ይናወጣል ትላለች። ይህ ማለት አብርሃም የሚመጣው ለልጁ ብሎ ሳይሆን የሩታን ቁስል ሊያድስና ጭንቀቷን ሊያባብስ ነው ማለት ይቻላል። እንዲህ አይነት ግዴለሽነት ከየት የመጣ ነው? ቪዲዮው ላይ የሩታን ፊት ተመልከቱ። ያቺ ደስተኛና ቀልጣፋ ሩታ ዛሬ የለችም። ፀጉሯ ተበታትኖ፣ አይኖቿ በእንባ ቀልተው እና ተስፋ በቆረጠ መንፈስ ነው የምትታየው። ይህ ሁሉ ስቃይ የመጣው ከማን ነው? እወድሻለሁ ካላትና ዛሬ ፊቱን ካዞረባት ሰው ነው። አብርሃም ዛሬ የራሱን ሕይወት እየኖራ፣ ሩታ ግን በጨለማ ቤት ውስጥ ከልጇ ጋር ተቆልፎባታል። የሰው ልጅ እንዴት ለራሱ ደምና ስጋ እንዲህ ይጨክናል? ልጁን ለቆ መሄድ ብቻ ሳይሆን እናቲቱ እንድትሰበር ማድረጉ የጭካኔያቸው ጥግ ነው። ዳኒና ሜሪ ልጁን እናትሽ ጋር ላኪው ሲሏት ሩታ ደንግጣለች። ለምን? ምክንያቱም አብርሃም ከጎኗ ስለሌለ ልጇ ብቸኛው የሕይወት ትርጉሟ ሆናል። አብርሃም የሰጣትን ሕመም ለማስታገስ ልጇን አቅፋ መኖር ብትፈልግም ጓደኞቿ ግን ወደ ስራሽ ተመለሺ ይሏታል። እዚህ ጋር ትልቁ ጥያቄ አብርሃም ኃላፊነቱን ቢወጣ ኖሮ ሩታ ዛሬ ልጇን ላኪው የሚል ምክር ትሰማ ነበር? በፍጹም። አብርሃም ግን መንገዱን አመቻችቶ ከመሄዱ በላይ ሩታን ከልጇ እንድትለይ የሚያስገድድ ሁኔታ ውስጥ ጥሏታል። እርግጥ ነው እኛ ማንንም ለመርገም ስልጣን የለንም። ነገር ግን የሰው ልጅ የዘራውን ማጨዱ የማይቀር አይመስልም። አብርሃም ዛሬ ፊቱን አዙሮ ቢሄድም የልጁ እንባና የሩታ ለቅሶ ግን ዝም ብሎ የሚቀር አይመስልም። እናት እንዲህ ስታለቅስ፣ ሕፃን ልጅ ከአባቱ ፍቅር ተለይቶ ሲያድግ ማየት ትልቅ ግፍ ነው። ሩታ ዛሬ ብትሰበርም ነገ ግን ለልጇ ስትል ተንክራ እንደምትነሳ እናምናለን። አብርሃም ግን ነገ የዛሬውን ድርጊቱን የሚያስታውስበት ቀን መምጣቱ አይቀሬ ነው። ተመልካቾች እናንተስ በአብርሃም ድርጊት ላይ ምን ትላላችሁ? እንዲህ አይነት ግዴለሽነትስ ይቅር ይባላል? ሩታስ ጥንካሬዋን ታገኝ ይሆን? ሐሳባችሁን በኮሜንት አጋሩን። የእናት እንባ ዋጋ አለው። ይህስ መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም። አፉ ባይናገር አይኑ አይደብቀውም፣ አይኑ አይደብቀውም። ነው ይህስ መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረውም፣ ሚስጥር አይኖረውም።
አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ነው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ነው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይናገር አይኑ አይደብቀውም አይኑ አይደብቀው ነው ይህስ መውደድ በኔ ጠነከረ በኔ ጠነከረ የሌላው ጓዳማ መች ተመረመረ መች ተመረመረ የተሸነፈ ሰው ሚስጥር አይኖረውም ሚስጥር አይኖረውም አፉ ባይ